ማር ለማግኘት ብለው ሕይወታቸውን አደጋ ላይ የሚጥሉ ሰዎች መገኛ ምድር። ወደ ኔፓል እንኳን በደህና መጣችሁ። እኒህ በኔፓል ውስጥ የሚገኙ ደፋር ማር ቆራጮች በ150 ሜትር ከፍታ ባላቸው ገደሎች ላይ ያለምንም ሴፍቲ በመንጠልጠል የዓለማችን አደገኛ የሚባሉትን ማሮች በመቁረጥ ይዘው ይወርዳሉ። እኒህ በሂማሊያ ተራሮች በኔፓል ውስጥ የሚገኙት አስደናቂዎቹ የጉሩን ጎሳ ሰዎች ከ200 ዓመታት በላይ ይህን አስገራሚ ነገር ሲፈጽሙት ኖረዋል። ይህ ተግባር ኖርማል የሆነ ማር ማግኛ መንገድ ሳይሆን የቅድመ አያቶቻችን ጋር የምንገናኝበት የተቀደሰ ባህል ነው ብለው ያምናሉ። ማሩን ለማምጣት ከመሄዳቸው በፊትም ለተራሮቹ መንፈሶች ልዩ የሆነ ጸሎትና መሥዋዕትን ያቀርባሉ። ንቦችን በተመለከተ ቅዱስ ናቸው፣ መከበር አለባቸውም ብለው ያምናሉ። በመቀጠልም ተጉዘው ወደ ቦታው ከደረሱ በኋላ ደግሞ ተራራውን የሚወጡበት መንገድ ያስገርማቸዋል። በእጅ በተሰሩ የገመድ መሰላሎች አንድ ቀጭን ቀርከሃና ድፍረት ብቻ በመያዝ ሕይወታቸውን አደጋ ላይ ጥለው ወደ ተራሮቹ ይወጣሉ ማለት ነው። ማሩን መቁረጥ ሲጀምሩም በሺህ የሚቆጠሩ የተቆጡ ንቦች ሰዎቹ ላይ ከባድ የሆነ ጥቃት መፈጸም ይጀምራሉ። አንዳንዶቹም ሰዎች በአንድ ጉዞ ብቻ እስከ 200 ጊዜ በንቦቹ ይነደፋሉ። ንቦቹም ኖርማል የሆኑ ንቦች እንዳይመስሉ ሂማሊያን ጃይንት ቢስ በመባል የሚታወቁት እስከ 3 ሳንቲሜትር የሚረዝሙት የዓለማችን ግዙፎቹ ንቦች ናቸው። ማሩም ኖርማል የሆነ ማር ሳይሆን ናቹራል ቶክሲን ወይንም መርዛማ ተፈጥሮ ያለው ማር ነው። አብዝተው ለሚጠቀሙ ሰዎችም ለሙሉ ቀን ራሳቸውን ያስታቸዋል። ለመድኃኒትና ለሕክምናም በተለያዩ ሀገራት ላይ በጣም ተፈላጊ ሲሆን 1 ኪሎ ብቻ በብላክ ማርኬት ላይ እስከ $120 እንደሚሸጥ ይነገራል። አንዳንድ ጊዜም ማሩን ቆርጠው ወደ ቤታቸው በሚመለሱበት ወቅት አንዳንድ የተቆጡ ንቦች ለብዙ ርቀት ያሳድዷቸዋል። በዚህ ሥራ ላይም ተሰማርተው በንቦች መንጋ ተጠቅተውና ከገደሎቹ ላይ ወድቀው ሕይወታቸው ያለፈ ብዙ እንደሆኑም ይነገራል። ቪዲዮው ከተመቻችሁ ሼር፣ ኮፒ ሊንክ ማድረገውን አይዘንጉ። ቻናሉን ፎሎ በማድረግ በዓለማችን ላይ የሚገኙ አስገራሚ ነገራቶችን አብረን ኤክስፕሎር እናድርግ።